የፌዴራሉ ጠቅላይ ፍርድ ቤት ፍቃድ የሌለው የጦር መሳሪያ ከመያዝ ወንጀል ጋር በተያያዘ በቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደአ ላይ የተላለፈውን የ7 ዓመት የእስር ቅጣት ወደ 4 ዓመት ዝቅ አደረገ። ፍርድ ቤቱ የታየን የእስር ቅጣት ዝቅ ያደረገው ታዬ በጠበቃቸው በኩል ያቀረቡትን ይግባኝ ሲመረምር ከቆየ በኋላ ነው። የታዬ ጠበቆች ቅጣቱን ለማስቀነስ በክስ ሂደቱ የተከሳሹ ለመከላከያ ምስክርነት የጠሩት ጠቅላይ ሚኒስትር አብይ አህመድ፣ የአዲስ አበባ ከንቲባ አዳነች አቤቤና አምባሳደር ጫልቱ ሳኒ ችሎት እንዳልቀረቡና ተከሳሹ የመከላከያ ምስክር የማሰማት መብታቸው እንደተጣሰ በመግለጽ ነው የተከራከረው። አቃቤ ሕግ በበኩሉ ከፍተኛ ባለስልጣናት የሆኑት የመከላከያ ምስክሮች ያልቀረቡት በስራ መደራረብ ምክንያት መሆኑን ለችሎት አስረድቶ ነበር። ፍርድ ቤቱ ለውሳኔው የታየን የጤና ሁኔታ፣ የቤተሰብ አስተዳዳሪነታቸውንና ለሕዝብ ያበረከቱትን አስተዋጽኦ ከግምት ማስገባቱን ገልጸዋል። ጣሊያን ለቢሾፍቱ አውሮፕላን ማረፊያ ፕሮጀክት ግንባታ የተወሰኑ ክፍሎች የገንዘብ ድጋፍ ለማድረግ ዝግጁ መሆኗን አረጋገጠች። የገንዘብ ሚኒስትር አህመድ ሺዴና የጣሊያን የኢኮኖሚና ፋይናንስ ሚኒስቴር ጂኦካርሎ ጂዮርጌቲ ሰሞኑን በተወያዩበት ወቅት ጣሊያን ልታደርገው በምትችለው የገንዘብ ድጋፍ ዙሪያ ሁለቱ ወገኖች የኢትዮጵያ አየር መንገድና ገለልተኛ የቴክኒክና ፋይናንስ አማካሪዎችን የሚያሳትፍ የቴክኒክ ውይይት ለመጀመር መስማማታቸውን ገንዘብ ሚኒስቴር ገልጸዋል። ጣሊያን የኮይሻ ኃይል ማመንጫ ፕሮጀክት ግንባታ እንዲጠናቀቅ የገንዘብ ድጋፍ ለማድረግ ቁርጠኛ መሆኗንም ገልጻለች። የትግራይ ፖሊስ የክልሉ መገናኛ ብዙሃን ዳይሬክተርና ጋዜጠኛ የሆነውን ዮሐንስ ብርሃኔን ትላንት በቁጥጥር ስር አዋለ። ጋዜጠኛው በቁጥጥር ስር የዋለው ሲቪል በለበሱና ታርጋ የሌለው ተሽከርካሪ በያዙ አካላት መሆኑን የክልሉ ቴሌቪዥን ዘግቦታል። ጣቢያው ዮሐንስ በክልሉ ፖሊስ ኮሚሽን ውስጥ ተይዞ እንደሚገኝ ማረጋገጡንም ጠቅሷል። ከቀናት በፊት የበይነ መረብ ጣቢያ ባለቤትና በፖለቲካ አስተያየት ሰጭነቱ የሚታወቀው ሸዊት ውዳሴ በጸጥታ ኃይሎች ቁጥጥር ስር መዋሉ አይዘነጋም። ኢትዮጵያውያን የአሜሪካ ቪዛ ለማግኘት እስከ $15,000 የሚደርስ ማስያዣ ሊጠየቁ ነው። ለንግድና ጉብኝት ወደ አሜሪካ ለመጓዝ የሚያስችል ቪዛ ለማግኘት የሚያመለክቱ ኢትዮጵያውያን ከ5 እስከ $15,000 የሚደርስ ማስያዣ ገንዘብ ሊጠየቁ እንደሆነ ተዘግቧል። ይህ አሰራር ከ2 ሳምንት በኋላ ተግባራዊ እንደሚሆን የአሜሪካ ውጭ ጉዳይ መስሪያ ቤት አስታውቋል። በኢራን የተሰነዘረው ጥቃት የኳታርን የቀዘቀዘ የተፈጥሮ ጋዝ የማምረት አቅም በ17 በመቶ ቀንሷል። ጥገናው ደግሞ እስከ 5 ዓመት ሊፈጅ እንደሚችል ተገለጸ። የኢራን ጥቃቶች የኳታርን የቀዘቀዘ የተፈጥሮ ጋዝ ወይም ሊኩዊፋይድ ናቹራል ጋዝ ወደ ውጭ የመላክ አቅም በ17 በመቶ ማዳከማቸውንና ይህም በአመት $20 ቢሊዮን የሚገመት ገቢ እንደሚያሳጣ የኳታር ኢነርጂ ዋና ስራ አስፈጻሚ ለሮይተርስ ገለጹ። የኳታር ኢነርጂ ዋና ስራ አስፈጻሚ ሐሙስ መጋቢት 10 2018 በሰጡት ቃል ኳታር 14 የጋዝ ማመርቻ መስመሮች ወይም ኤልኤንጂ ትሬንስ መካከል ሁለቱ እንዲሁም ከሁለቱ ከጋዝ ወደ ፈሳሽ መቀየሪያ ተቋም አንዱ ባልጠበቁት ጥቃቶች ጉዳት ደርሶባቸዋል ብለዋል። ይህንን ጉዳት ለመጠገንና ወደ ስራ ለመመለስ ከ3 እስከ 5 ዓመታት የሚፈጅ ሲሆን በዚህም በአመት 12.8 ሚሊዮን ቶን ጋዝ ለገበያ ሳይቀርብ ይቀራል ብለዋል። ሚኒስትሩ በሰጡት ቃል ኳታርና ቀጠናው እንዲህ ያለ ጥቃት ይገጥማቸዋል ብዬ በህልሜ አስቤ አላውቀውም። በተለይም በረመዳን ወር ከአንድ ወንድማማች የእስልምና ሀገር እንደዚህ ያለ ጥቃት መሰንዘሩ የሚታመን አይደለም ሲሉ ገልጸዋል። ይህ ጥቃት የተፈጸመው እስራኤል በኢራን የጋዝ መሰረተ ልማቶች ላይ ጥቃት መሰንዘሯን ተከትሎ ኢራን በገልፍ ሀገራት የነዳጅና የጋዝ ተቋማት ላይ ተከታታይ ጥቃቶችን ከሰነዘረች ከሰዓታት በኋላ ነው። አንድ የአሜሪካ የፌዴራል ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር ቪኦኤን ጨምሮ ከወራት በፊት የዘጋቸውን ዓለም አቀፍ የአሜሪካ ሬዲዮ ጣቢያዎች ወደ ስራ እንዲመልስ አዘዘ። የፕሬዝዳንቱ አስተዳደር የጣቢያዎቹን ጋዜጠኞችና ሰራተኞች በአንድ ሳምንት ጊዜ ውስጥ ወደ ስራ እንዲመልስ ትዕዛዝ ሰጥተዋል። የፕሬዝዳንቱ አስተዳደር ጋዜጠኞችን ከስራ ለማባረር ያሳለፈው ውሳኔ የዘፈቀደና የግዴለሽነት ውሳኔ ነው ብለዋል።